አልገድልሽም ለምን እንደማልገድልሽ ታውቂያለሽ ካንቺ በታች ዝቅ ማለት ስለማልፈልግ አንቺም እሷም ህግ ፊት ቀርባችሁ አንቺም እሷም ቆሜ ተከራክሬያችሁ ገበያ ትንጠለጠሉ ማለት ነው የምፈልገው እኔም እሱም አበሾች ነን እባካችሁ እኛ ብዙ ስቃይ አይተናል ብዙ መከራ አይተናል አዎ እባካችሁ ተውን የምትሰዋከው እሷ ብቻ ነው ምን እሷ ደግሞ ከዚህ በኋላ የትም መሄዳችሁ ለፈጣሪ ብላችሁ እባካችሁ ኧረ በእናታችሁ ያበቃልኝ ነው ልሞት እንዴ አራዲ እንዴ ዝም ብሎ መሞት አለ እንዴ አድዬ ሌላው ጋር ላይኖር ይችላል እኔ ጋር ግን አለ ሰሪ በፍጥነት ደርሰ ካላደረግ እንዲሁ ልሞት እንዲሁ ልቀርልኝ አዲ በእናትሽ እንደዚህ እያልሽ አታስጨንቂ አንድ ሞትቻ አሸጓል እኔ ለማጥፋት 24 ሰዓት ሙሉ ደፋ ቀና ሲል እያየሁት ነበር አንተ ግን ከባድረ ጋር ተባብረ ወንድም እናቶችን እያሳረድክ አፍን ሞልታ በሻኔን ስላጣፍ ሰውየው አፍን ዝጋ በማታውቀው ነገር አትለፍልፍ አይዘጋም እናንተማ ውሾች ናችሁ ውሾች ኢትዮጵያ አይደላችሁ ደብናል ሞት ቆጥራል ሞት ይሻለኛል ውሾች ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳልሄድ ይኛል ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር አረብ ሀገር ስለወሰን ልሰናበቱት ነው جهد على روحك يا كلب إذا طلقت من الفرح فجر راسك انت جنيت طق عقلك ሴትዮ እየነቃች ስትመጣ ነገር ሁሉ ከቁጥጥራችን ውጭ እየሆነ መጣ።
ራሳችን ለማዳን በትራስ ኖ አዲ የህይወትን እናት ገደልናቸው እንዳትይ አዎ ገደልናት አቤት ማማራጭ አልነበር ለሉናችን ስንል ማደረግነው ቢሆንም እንዲህ ማድረግ አልነበረባችሁ በጣም ጨካኞች ናችሁ ጨካኝስ እሷ እስቲ አስበው የድህነት ባሏን ጫማ ሰፊውን አባዬን ተነጥቀማይ ምንድን ነበር ተስፎ ብንብላ ከመጥፋቶች ምንድን ነበር እኔን ይዛ ከመጥፋቶች ምንድን ነበር አማራጩ በጣም ይገርማል ጎዳና ላይ ወድቃ የነበረችው አዲን አስባት እስኪ በረሃብ ጣረሞት መስዬ የድሩ የመጫወቻው ዲቃላው ልጅ ይታያል ዘሪ በቃ ሁሉን ነገር ታዩ አዲ ለዚህ ነው ሳንወድ በግድ እጃችንን ሰው ላይ ያነሳ ነው እንጂ አንተ ነው የምትለው ጨካኞች ነን አይደለም ቆይ ታዲያ ይሄንን ጉዳይ ከናፍቆት አባት ጋር ምን አገናኘው እሳቸው በዛ ጊዜ ወይዘሮ ስህን ቤት አገልጋይ ነበሩ እኔና ማዬ ጨረስን በቃ ስንለካም ጋሽ ዳባ ተደብቀው ያዩን ነበር ያዩን ነበር ታዲያ እንዴት እስከ ዛሬ ዝም ሊሏችሁ ቻሉ አይ ዝምቴ በተለያየ ጥቅም በስንት ልመና በስንት ግዞታ ዝም እንዲሉ አደረግን በየጊዜው ጉርሻ እየሰጠን በየጊዜው ለሳቸው የሚሆን አምቡላ በጋቻ ብር እየሰጠን ይሄን ያህል ጊዜ ቆየን ጉዛ እናስበው ሚስጥሩ አፈት ልኮ አባዬ ጆሮ ደረሰ ምን አባዬ አደበላለቀው በቃ አደበላለቀው ወደቀ አባቴ አልገመተም አላሰበው እንዳይሆነው እሳቸውም ደግሞ ይሄ ሚስጥር አወጣለሁ እያሉ ማስፈራራት ከጀመሩ ሰነበቱ በጣም ይገርማል ምንም አይገርም ዘሪ አሁን እኔ አደጋ ውስጥ ነኝ ያለሁት እኔ ብቻ ሳልሆን ይሄንን ነገር አንድ ነገር መላም ማታበጅለት ከሆነ ምስኪኗ እናቴም ተያይዘን ነው ገደል የምንገባው አዲ ሰው መግደል እኮ ቀላል ነገር አይደለም ቃልለው ግን ከምትወዳት ሚስት ይበልጣል ንገረኝ እስኪ አንተ ብቻ ሳትሆን እናትን በጉጉት የሚጠብቁት ልጃችንን እኮ ነው የምናጠው ቆይ እንዴት ነው ማጣችሁ አዲ እንዴት ነው ማታጣን ሰርኝ ይሄ ነገር ተጣርቶ ደርሶበት እስር ቤት ከተወረወረ እመነኝ እስር ቤት ወልጄ ልጄ በእስር ቤት አላገራጥተው እንዲወጣ ነው ማደርገው አዲ ምን አይነት ነገር ነው የምታወሪው እና ታዲያ እስር ቤት ወልጄ ልጄ ላሰቃየር የኔ ማዝ የኔ ሳስ አደርገው አይነት ጣጣ ነው እግዚአብሔር ቆይ ዘርዬ አንዴ ጃጅ ሽማግሌ ነፍስ ከኔና ከልጅ በልጦ ነው እንደዚህ የሚያስጨንቅ አንተ ባትነካውም እኮ አንድ ቀን አንድ ትቦ ስር ተወጥፎ እኮ መቅረቱ የማይቀር ነገር ነው አዲ ለምን አልጨነቅም እንዳጠፋ እየጠየቅሽኝ ያለው የሰው ነፍስ ነው የዶሮ እኮ አይደለም እና ቢሆንስ ምን ትቦ ስር ገብቶ መጎተፍ እንደሆነ የማይቀር ነገር ነው ያምቡላ አዲ ቆይ ምን ነገር ሊፈጠር እንደሚችል አስበሽ እንዴ ብታሰርስ አትታሰርም እኔ እንደማትታሰር እርግጠኛ ነኝ በምን እርግጠኛ ሆንሽ ምክንያቱም ከኩለ ለሊት በኋላ የትም ሀገር ላይ ተዘጋጅ ተሰው ከገደል ምንም ማስረጃ ምንም ተገኝቶ ማንም ሲታሰር ስላላየ ኧረ እባክሽ እውነቴን ነው
ደግሞ እነሱ ሰፈር በጣም ጉራንጉር ስለሆነ አይደለም በጨለማ ፖሊስ ሊገባ ቀርቶ በቀን እንኳን ፖሊስ ያንን አካባቢ ያያውቀው መተው ያውቁ አይተውትም አያውቁም ሰፈሩ ስለስተነስና እንሂድና ላሳይ ዛሬ ወዴት አካባቢውን ላሳይ ዛሬ በዚህ ሰዓት አዎ በዚህ ሰዓት ከዚህ ሰዓት በፊት ሰውዬው አይመጣማ እዘርሽ አዲ በእናትሽ በቃ ለነገ ይሁን በእናትሽ በፍጹም ጊዜ የለንም ዛሬ እንሂድና ተመልከተው አካባቢውን ተመልከተው ዛሬ ደግሞ ነው ዝም ብዬ ገደላችኋል ለምኩ እኔም እኮ እንዳንተ የሰው ነፍስ ያሳዝነኛል አንዱ ለሶስት አማራጭ ያሰብኳቸው ነገሮች አሉ እነሱ ከሆኑ ሰይ በቃ እጅንም በደም አታጭማልቅ እውነቴን ነው ዛሬ ምናልባት እነዛ መንገዶች ካልተሳኩ ይሄኛውን ፕላን ቢ ብለን እንይዘዋለን እንደዛ ከሆነማ አዲዬ በጸልይልሻለሁ በቃ ልብስ ቀይሬ መጥቼ አብረን እንወጣለን አንተ ነው የምታሳካ ما راح نتركهم هذول ما راح نتركهم هذول ምንም ነገር መለወጥ ላትችል የሰራውን የጅል ስራ አየው አይደል ምንም የጅል ስራ አልሰራውም የጅል ስራ ነው የሰራው ያውም ትንሽ እንኳን ማሰብ የሚባል ነገር ያልፈጠረበት ህፃን የሚሰራው ስህተት ለማንኛውም ግን ነፍሳችንን ከሞት ስላተረፋችሁልን በጣም ነው የምናመሰግነው ያዳናችሁ እኮ ራሳችን ፈልቶ የሚንተከተክ ዘይት ውስጥ ከተን ሲገባል አይገባችሁ ስታስቡት ይህንን ስራ ወደንና ፈቅደን የምንሰራው ይመስላችኋል ቆይ ወዳችሁ ካልሆነ ማን ያስገድዳችኋል ሞት ነው የሚያስገድደን አይዞ ጥይቷ ጨርፋ ነው ያለፈችው በዚህ በሁለት ቀን ውስጥ እኔ ወይሳችሁ መወገድ አለብን የፈጣሪ ያለ ቆይ ዘርዬ አንዴ ጃጅ ሽማግሌ ነብስ ከኔና ከልጅ በልጦ ነው እንደዚህ የሚያስጨንቅ አንተ ባትነካውም እኮ አንድ ቀን አንድ ትቦ ስር ተወጥፎ እኮ መቅረቱ የማይቀር ነገር ነው አንድ ዳቦ መብላት ትችላለህ አንድ ዳቦ አይደለም 10 መብላት ትችላለህ ሳርዲንም አላችሁ ለመንገድ ይሆናችኋል አንዱን ለሁለት ተጠቀሙት እኔ ግን ምንም አልፈልግም
አልፈልግም። ውሃ ብቻ ስጡኝ። ፍቅር ውሃ አይሆንም። ተዋት ትጠጣ። ትጠጣት ይላል። በረሃ ውስጥ ውሃ መጠጣት የሞት አደጋ እንደሚያስከትል ሲናገር ሰውዬው ሰምተሻል አይደል እንዴ? የቀራችሁ እኮ የ2 ወይም የ3 ቀን መንገድ ብቻ ነው። ለዛ ደግሞ የሚሆን በቂ ውሃ እንሰጣችኋለን። ይሄ ምግብና መጠጥ የእናንተው ነው። እስከዛ ድረስ ይበቃችኋል። ይህንን መንገድ ቀጥ ብላችሁ ይዛችሁ ከሄዳችሁ በ3ኛው ቀን ትሪፖሊ ትገባላችሁ። አዎ ግን ይኸውላችሁ ይህን ቦታ ቶሎ መልቀቅ አለባችሁ። ምክንያቱም መንገድ ላይ አደገኛ መርዛማ ፉኝቶች ስላሉ ተጠንቀቁ። በሉ ቻው፣ መልካም መንገድ። ቆይ ግን እናንተ ግን ለምንድን ነው የኔ ሰይጣን ስራ የምትሰሩት? አንተም እግዚአብሔር ረድቶ ነው እንጂ ከአንድ ወር በፊት ወይም በኋላ ብትደርስ ኖር ሳትወድ በግድ ትሰራት ነበር። በፍጹም አላረኩም። እኔ እህት ወንድሞችን ኢትዮጵያውያንን ከማርድ በሞት ይሻላል። ካላሳረድክ ትታረዳለህ የሚል እስኮን ያኔ ምን ትላለህ? ምን ያኔማ ምን አማራጭ አለሁ? ሳይወድ በግዱ ያደርጋታል። ቆይ እናንተ ለምን አጠፉ? ቀላል መስሎሻል? አለቆቻችንን የትም ገብተሽ የምታመልጫቸው ሰዎች አይደሉም። ኢትዮጵያ፣ ሱዳን፣ ሊቢያ ትላልቅ አቅምና ጉልበት ያላቸው ሰዎች ናቸው። የኢትዮጵያም እንዲህ ያሉ ነገርም አለ እንዴ? አዎ ለዛ እኮ ነው ሀገራችን ገብተን ልናመልጣቸው ያልቻልን። ስለዚህ እያንዳንዳችን ልባችን ደም እያነባ ለ2 ወር እናገለግላቸዋለን። ስለዚህ በሀገር ጦርነት መክሰስ ካለባችሁ መክሰስ ያለባችሁ እኛን አይደለም። ከሀገር በግፍ ማሳደድ ብቻ ሳይሆን በየበረሃው ተከትለው የሚያሳርዱን ካዲዎች ነው። በሉ ደህና ሁኑ። በሉ መልካም መንገድ። ጎበዝ እንዴት ነህ? ናፈከኝ። ቆይ እናትህ ጊዜ ያጣች እንደሆነ አንተ ተሳፍራ አትመጣም እንዴ? እንዴ አባብ እና እኔ ብቻዬን መጥቼ ማሚ በንጋጤ ፌንት ትንቀል እንዴ? ለምንድን ነው ፌንት የምትሆነው? ቆይ አንተ ደግሞ ተሳፍረ መምጣት ያቅትሃል እንዴ? እሱማ ያቅተኛል። ታዲያስ? ማሚ ግን የምችል አይመስላትም። ወይ መኪና የሚገጨኝ ወይም ጠፋ ነው የሚመስለው። ወገኛ በላት። እሷ በአንተ እድሜ ሀገሩን አካላል ነበር የምትመጣው። ቆይ ደግሞ መብራት ላይ ካንተ የሚያናንሱ ልጆች ማስቲካ ሲሸጡ አይተሃል አላየህም? አይቻለሁ። እና ታዲያ እነሱ ያን ሁሉ ሲያደርጉ አንተ እቺን ቀላል ነገር እኔ ጋር መምጣት ያቅታል? እና ስትከለክለኝ ምን ላድርግ? እናትህ ህፃን አይደለም በልና ንገርልኝ ነው። እሺ እኛ ትልቅ ልጅ ህፃን አይደለም ብሎ ከነገረልህ በኋላስ? አይ አይና በባይ ኖቱን ነው እንዴ? ስንት ነገር በማድረጊያው ሰዓት ህፃን ነው እያልሽ የወደድሽው መስሎሽ? አረ በአካልም በመንፈስም እየጎዳሽው። አረ አባዬ የምሬን ነው የምልሽ። ደሞስ እኔ እሱን በማክልበት ጊዜ ቂጣዬን እየጎረመድኩ ዋሽንቴን እየነፋሁ ከ50 በላይ ከብቶቹን ግጦሽ አሰማርቼ በስነ ስርዓት ውሃ አጠጥቼ ማታ ቆጥሬ ነበር በረት ማስገባቸው። እሺ ይሁንልህ። ይልቅ እሱን ተወውና ዛሬ ምን እግር እንደጣለህ ነገር? ምን እግር ይጠለኛል? አብረን ሄደን ባለቤትሽን እንድንቀበለው ብዬ ነው። እየቀለድክ ነው ወይስ ከምርህ? ኧረ የምሬን ነው። ደግሞ ቀልዱ ምን አመጣው? ምን ነው? አይ ሌላ ጊዜ በስተትም ቢሆን ልታገኘው የማትፈልገውን ሰውዬ ልቀበለው ማለት ገርሞኝ ነው። ይሄ ምን ያስገርማል? ዛሬም በሆን የምቀበለውና የማገኘው በቂ ምክንያት ስላለኝ። አባዬ የምታገኘው ለዛ ጉዳይ ከሆነ አቢ ከኔ ጋር ተነጋግሮ መጨረስ እንደሚፈልግ ነግሮኛል። ምን? እንዴት ነሽ? ታዲያስ?
ሚጣስ በእናት ሚጣ ደህና ነች ደህናም አይደለችም እንዴት ምን እንዴት አለው አንቺም ጓደኛሽ ሆናለሁ ብለሻት በዛው ጠፋሽ አዎ በእናት ጠፋኝ ስለምፈራ እኮ ነው እየፈራው ነው ኧረ እባክሽ ማንን ነው የምትፈሪው እኔን ነው ወይንስ እሷን ወይ ሚጣዬ ደግሞ ምን አይፈራል እሷ ለራሷ ፍቅር የሆነች ልጅ ናት ፍቅር ያለንኩት እኔን ሰይጣኑና የምትፈሪው እኔ እንደሱ አላልኩም ታፊ እንዴ ይልቅ ለምን እንደፈለከኝ ንገረኝና ልግባ ምንድነው ዛሬ ያለ ጸባይሽን ቢብለሽ በግድ ተገኝተሽ እንደገና አሁን ደግሞ ለመሄድ እንደዚህ የምታደፊው ብቻዬን ስለሆንኩ እኮ ነው ብቻዬን ሳሮንስ ሳሮን ዛሬ ባሏ ስለሚመጣ አስፈቅዳ ቀርታለች እንዴ የባሏ መምጫው ደረሰ እንዴ አልደረሰም ጥቂት ቀናቶች ይቀሩት ነበር ግን ሁሉንም ነገር አባቷ ሰምተው በጣም ነው የተናደዱት ቆይ ምኑን ነው የሰሙት ሁሉንም ነገር ባለቤትህ ከሱ ጋር ስራ መጀመሯንና ያለ ምንም ስራ ተያይዘው ዱባይ እንደሄዱ ሁሉ ሰምተዋል እንዴ ስለ ጽዮን ያለፈ ታሪክና በጣም ጨካኝና ባለጌ ሴት እንደሆነች ሁሉ ሰምተዋል ማን ነገራቸው እሱ እስካሁን ድረስ አልታወቀም እንዴት አይታወቅም ሳሮን ነች እንጂ ሳሮን ካልሆነች ይሄን ማን ሊነግራቸው ወይ ሳሮን አይደለችም የነገረቻቸው ሳሮን በእውነት በጣም ትልቅ ስህተት ነው የሰራችው እንዴት እንዴ ይሄ ነገር እኮ ጽዮን አወቀች ማለት እኮ እኔ ሌላ ጦርነት ውስጥ ገባው ማለት እኮ ነው እንዴት ሆኖ ምክንያቱም ሌላ ማንንም ሳይሆን እኔ እንደነገርኳቸው ነው የምታስበው ይሄን ነገር ልክ እንደሰማች ቀጥታ ለፍልሚያ ከኔ ጋር ነው የምትዘጋጀው እናንተ አይደለም እንዴ ስራ እንደጀመሩና ተያይዘው ዱባይ እንደሄዱ የነገርከኝ እና አሉሌ እና እኔ ሳሮን እንደምንም ነገሩን መላ ፈጥራት አመቻችና ትጨርሳለች ብዬ ነው እንጂ እንዴ አካኪ ዘራፍ ለሚለው አባቷ ትነግራቸዋለች ብዬ ሳሮን አይደለችም የነገረቻቸው እና ታዲያ ማን የነገራቸው አላቅ እሱ ነው እንግዲህ ግራ የሚያጋባው ነገር ወይ ጣጣ ተከፈተ የአርማጌዶን ጦርነት ተከፈተ እንግዲህ ምንም ማድረግ አይቻልም ይሆነው አንዴ ሆኗል መጸጋ መቀበል ነው የሚሻለው ወይ እኔ ግን ከዚህ በላይ መቆየት አልችልም ተፊ ጥሩ ነኝ አላቆይሽም የፈለኩሽ የድሮ ሰፈርሽ የት እንደሆነ ልጠይቅሽ ነው የድሮ ሰፈር እንደሞ ለምፈልኩ አሁን ጥያቄን በጥያቄ መልሰሽ ጊዜ ከማባከን ቀጥታ ብትመልሽልኝ ይሻልሻል እንዴ ምክንያቱም ሳላቅ እንዲሁ ዝም ብዬ ልንገር አዎ ካልፈለግሽ ታዩ እንጂ ምክንያቴን አልነግርሽ የሚጠቅም ከሆነ እነግርሃለሁ ሰንጋተራ ከኮሜርስ ወደ መርካቶ የሚወስደው መብራት አለ እሱ እንደተሻገርክ ማደያ አለ እዛ አጠገብ ገባ አዎ ትክክል ስለዚህ አሁን መሄድ እችላለሁ አዎ ትችያለሽ ግን እንደው ለኢንፎርሜሽን ያህል ሰሞኑን ወደ ኤርትራ አዎ ያው ማወቅ አለብሽ ብዬ ስላሰብኩኝ ነው ቆይ ምን ማለት ነው እሱ አንተ ሊያናግር አይፈልግም ማለት እኔ ለውይይት ማልመች ሰይጣን ነኝ ወይስ ንቀት ነው ኧረ አባዬ እሱ እንደዛ አስበው አይደለም ኧረ ካሮን ለምንድን ነው እኔ የማያናግረኝ ያው ጉዳዩ ቀላል ስለሆነና ከኔ ጋር መጨረስ ስለምንችል ችግራችሁ ይሄ ነው ከባዱን ነገር አቅልላችሁ ማየት እሺ ባብዬ እንጨርስና እንሄዳለን ደግሞስ አንቺ መጨረስ ባለመቻልሽ አይደለም እንዴ እኔ ገባሁበት መጨረስ ስላልቻልኩ አይደለም እኔ ስራውን አቋርጦ እንዲመጣ ማድረግ ስላልፈለኩ ያው ስራውን አቋርጦ እንዲመጣ ማድረግ ያቃታት ሴት ይሄን ታሳካለች ብሎ መገመት ከባድ አባዬ ሙት አሳካዋለሁ አታሳኪው ማልኩ አታሳኪው ይሄ ወንዶች ጉዳይ ነው እሱም ከኔ ይልቅ አንቺን ላናግር የሚለው መጣመን ፈልጎ ነው በእውነት አባዬ እንደዛ አይደለም ካልሆነ ይሄን ጉዳይ መጨረስ ያለበት ከማንም ከሌላ ሰው ጋር ሳይሆን ከኔ ጋር አንቺ እርግዝና ያደከመሽ ይበቃሻል እንደገና እዚህ ጣጣ ውስጥ ለምንድን ነው የምትገቢው በላሁን ባቢና ወይ አባዬ በእግዚአብሔር እሺ በለኝ
አንቺ ሴትዮ ወይ ጉዳዩ ምን ያህል ከባድ እንደሆነ አልገባሽም ማለት ነው? በደንብ ገብቶኛል። አልገባሽም? ቢገባሽ ኖሮ እንደዚህ ሽንጥሽን ገትረሽ አትሟገችኝም ነበር። አንቺ ለከፋ ህመም እንዳደረግ ትዳርሽን አፍርሶ ቤተሰብሽን የሚበትን ጉዳይ ነው። እንዴ አባባ ችግር አለ እንዴ? አይ ምንም አልተፈጠረም ባብዬ። አባዬ ትንሽ ስለፈራ ነው። ትልቅ ችግር ተፈጥሯል። አባት ደግሞ እያስቸገረ እንዴ። አባዬ ምን ሆነ ነው? በእግዚአብሔር ማወቅ አለበት። ይሄ ከባድ ጉዳይ እየተፈጠረ ስለሆነ ይሄን ጉዳይ ማወቅ አለበት። እዚህ ቆመን ስንጨቃጨቃ ቢገባ መሰለኝ። ይሆናል። እዚህ ሰዓት አይደርስ። ቢያንስ 2 ሰዓት ይቀር። ሄሎ በቃ ባብዬና ቶሎ እንሂድ። ቢያንስ ሊወጣ ሲል መድረስ አለብን። የኔ ጉዳይ ሳንጨርስ የትም ቦታ መሄድ አይቻልም። እንዴ አባዬ? አዎ እኔ በዚህ ጉዳይ ላይ እርግጠኛ መሆን እፈልጋለሁ። ደግሞ በዚህ ሰዓት ይገባል የሚል ግምት ስለሌለኝ ካለሽ ደውይልኝ። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ ቆይ ለምንድን ነው ኤርትራ መሄድ የፈለግከው? መጀመሪያ አንቺ ይሄን ጥያቄ ለምን ጠየቅሽ? እንዴት ነገ ኤርትራ ልትሄድ ዛሬ ድሮ ሰፈሬን እያጣራ? አይ እኔ ሌላ ነገር አይደለም እኮ ያው ሰላም ከተፈጠረ ወዲህ እንደምታውቂው ብዙ ሰው እየሄደ እየመጣ ነውና። ያንተ ምክንያት ግን ይሄ አይደለም። አዎ ዋነኛ ምክንያቴ የሚታይ ሰሞኑ ባህሪዋ ደስ ስላላለኝ ትንሽ እሷንም ዘና ላድርጋት ፈልጌ ነው። በቃ ምንድነው አንቺ እንደ መርማሪ ፖሊስ እንደዚህ የምትጠይቂ? አንተ መልስ ሁሉ ግራ የሚያጋባ ስለሆነ ነው። ማለት ይሄው ምን ግራ ያጋባል? የምትሄደው ላልከው ምክንያት ከሆነ የኔን የድሮ ሰፈር ማጣራት ለምን አስፈለገ? ቆይ አንቺ አሁን ቸኩላለሁ ብለሽ ስትጣደፍ ያልነበረም ዲያው ምትገየ? ታዲያ እንደዚህ ነገር እየተናገርክ እንዴት ነው እሱ የሚሄደው? ማለት ተፌ በእናትህ እንዳትዋሸኝ። የምትሄደው የኔን ቤተሰቦች ፍለጋ ነው አይደል? ዋነኛ ምክንያቴ በሱ ባይሆንም አው እግረ መንገዴ ልፈልጋቸው አስቤያለሁ። ቆይ እኔ ከዛ ሁሉ ሀዘን በኋላ ያን ጊዜ የሚያስታውሰኝን ነገር ማየትም ሆነ መስማት እንደማልፈልግ ነግሬሃለሁ አይደል? ለምን ተፌ ለምን? ሉሊ እኮ ለክፋት ያደረኩት ነገር እኮ አይደለም። ነይ ክፋት አስባለሁ የሚል ቃል ካፌ አልወጣም። ባይወጣም ግን ሁኔታሽ እኮ እንደዛ እኮ ነው የሚመስለው። እኔ ታሪክሽን ስትነግሪኝ ያሳዝነሽኝ ይሄን ነገር በማድረጌ ልክ መጥፎ ነገር እንዳደረኩ አድርገሽ እኮ ነው የተናገርሽኝ ያለሽ። እሺ ይቅርታ፣ እንደሱ እንዲሰማ ካደረኩ በጣም ይቅርታ። ግን ተፌ በፈጠረ ለምን በሚጣይሻለሁ ይሄንን ሐሳብ ቶ አረ በሚጣም ስምባት ለምኝኝ በቃ ተቻለ። እርግጠኛ ነህ? ሉሌሞች በቃ ተቻለ። አላምነህ። እኔ ግን በሚጣስም ካልማልክልኝ አላምነህ። ምን? በሷ ስም ከማልክልኝ አምነሃለሁ። ካልሆነ ግን ስትመለስ አታገኘኝም። ሉሌ ምን እያልሽ ነው? እውነቴን ነው። እኔ ከዚህ በኋላ ጉዳት መሸከም የሚችል አቅም የለኝም። እንደዚህ የምታረግ ከሆነ ብን ብዬ ማንም ሊያገኘኝ የማይችል ቦታ ጠፋለሁ። ይሄ እንዲሆን ማፈልግ ከሆነ ግን ማለት በሚጣስም ማለት ምን ነው ዝም አላችሁ? ፍላይቱ አደከማችሁ እንዴ? እኔ ትንሽ ደካክሞኛል። እንዴ አብይ በጣም ደክሟል። ደሞ ያንቺ ብሷል እ
ዘይነባ 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 ቆይ እንዴት በዚህ ሰዓት ልትገባ ቻልክ? እሱ ታሪኩ ብዙ ነው። ቲኬታችንን ቀይረን በሌላ አውሮፕላን የመጣ ነው። እኛ እኮ በደስታ ባቢንም ከትምህርት ቤት አስቀርቸው ልንመጣ የተዘጋጀን ነበር። አለፈዋቸዋ። በቃ ስደርስ ክሳቸዋለሁ። ጥሩ እሺ፣ ቶሎ ና። እኔ የምልሽ አባትሽ በጉዳዩ ጣልቃ እንደማይገቡና እኛ ጉዳዩን እንደምንጨርሰው ነግረሻቸዋል አይደል? አዎ ነግሬዋለሁ። አምጪ ስልኩን። አምጪ አልኩሽ። ቆይ ሄሎ አቢ። እንዴ ፋዘር እርሶ መጥተዋል እንዴ? አየር ማረፊያ ሄጄ እንዳልቀበልህ ነው የበረራ ሰዓት ግን ቀይረህ የመጣኸው ወይስ? አረ በጭራሽ በጭራሽ። ለምን እንደዛ አሉ? ሳሮን እኔን ማናገር እንደማትፈልግ ስለነገረችኝ ነው። ሌላ ለምን ሊሆን ይችላል? አረ እንደዛ ሳይሆን ነገሩ በጣም ቀላል ስለሆነና እኛ ራሳችን እንደምንጨርሰው ስለገባን እኮ ነው። ይኸውልህ አቢ፣ አንተን የምትለው ጉዳዩ ቀላል አይደለም፣ ከባድ ነው። አዎ ቢሆንም እርሶን ሳናደክም እኛ ወርተን በደንብ ተግባብተን እንጨርሰዋለን ብለን። እውነት እንዳልከው ትጨርሰዋለህ? እርግጠኛ ነህ? አዎ አዎ አዎ። ጥሩ ጥሩ። እንግዲህ ደህና ዋል። እሺ ደህና ዋል። እሺ እንግዲህ እርግጠኝነት ጨርሰዋለሁ ብሏል። እንዴት እንደሚጨርሰው ማየት ነው። አሁን ግን እኔ ውሎ ሳያድር ሴትዮዋን ሄጄ ማግኘት አለብኝ። ውይ አባዬ በእናትህ እሺ በለኝና ተዋት። አልተዋትም። ምክንያቱም እናንተ ለመጨረስ እንኳን ፈቃደኛ ብትሆኑ እሷ ካልፈቀደች አይሆንም። ስለዚህ እሷን አግኝቼ በሆነ መንገድ ማሳመን አለብኝ። ደህና ዋሉ። በል ይቅናህ በለኛ ባባ። ይቅናህ። አዎ ይሄን ደህና ዋሉ። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ አስተማማኝ ማሰልጠኛ
ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ ምን እያደረግሽ ነው? ምንም እያደረግኩ አይደለም። ሙሾ ለማውረድ እየተዘጋጀሁ ነው። አትይኝ? ኧረ እኔ እያለቀስኩ አይደለም። ባታለቅሽ ነው የሚሻለው። ይኸውልሽ እማዬ፣ አሁን እኛ እየሰጠመች ያለች መርከብ ውስጥ ነን ያለነው። ተሸንቁራ ሽንቁራ ሰፍቶ ማለት ነው። ሽንቁራን ለመጠገን መጣጣር ነው እንጂ ያለብን እና እንጂ ማልቀስ በፍጹም አያዋጣንም። መርከቧ ብለን አልደፈን ስትልስ ሽንቁሯ ይበልጥ ከመደፈን ይልቅ እየሰፋ ሲሄድብንስ? እንሞክራለን። እስከ መጨረሻው ድረስ እንፈራገጣለን፣ እንሞክራለን። ግን አልደፈን ብሎ ሽንቁሯ ሰፍቶ ምን ሰጥም ከሆነ ብቻችን አንሰጥም። እማየሞች ሊያሰጥሙን የሞከሩ ሰዎችን የሸነቆሩትን ሰዎች ይዘን አብረን አሁንም ሌላ ክፋት፣ አሁንም ሌላ ጥፋት ታስቢያለሽ ማለት ነው እንዴ? እማዬ ታዲያ እኛ ሰጥመን ሌሎቹ በደስታ በአለም በሐሴት ይኖራሉ ብለሽ አስበሽ ነው? አይሆንም፣ አይደረግም። አብረን ነው የምንሰጥማት፣ አብረን ነው የምንገባት። ተይ አዲ ተይ፣ ሁሉንም እርግፍ አድርገሽ ትተሽ ወደ ፈጣሪሽ ተመለሽ። ማለቀሳት ምክርሽን ተይኝ እባክሽ። ይልቅ መላ ፈልጊ። እኔ ምንም አልፈልግም። መላ ትፈልጊያለሽ? እኔ ካሁን በኋላ ምንም ነገር አለ። እኔ ምነግርሽ ነገር አለ። ምንድነው? እሺ ዛሬ አለቃ አብይ ይገባሉ። ማንንም ሰው ከማግኘቱ በፊት አንቺ አግኝተሽው ገንዘቡን እንዲሰጠን ታግባቢያለሽ። እኔ አልልም፣ አልጠይቅም። እማዬ ታደርጊያለሽ። አልጠይቅም። በቃ እስከ ዛሬው ይበቃኛል። ፈጣሪ ሁሉን ነገር አይቶ የእጄን ስራ ሰጥቶኛል። በቃ ስለዚህ አርፌ ተቀምጬ ንስሐ መግባት ነው የምፈልገው። ቁጭ ከዛ በኋላ በቃ አንቺ እኮ ነው ክፉ ጦስ ይሆንሽብኝ በገዛ ጥፋትሽ። ራስሽ በፈጠርሽው ዳፋ ሆነሽ ጦስ ሆነሽብኝ የማይሆን ነገር ያደረኩትን እኔ አንድ ሴት ልጅሽ እኔ እንኳን አላሳዘነሽ። ቆይሽ ምን አይነት ጥፋት እኔ እንዴ? አባዬ እንደማይወደው እያወቅሽ አባዬ እሱን ሲያዩ እንደሚረበሽ እያወቅሽ ወሽማሽን የድሮ ባልሽን እዚህ ቤት ምን ሊያደርግ አመጣሽ? አዲ ተይ፣ አልተውም። ተይ ብዬሻለሁ። ተውም፣ በቃ ተይ ብዬሻለሁ። ያንን ባታደርጂ ኖሮ የአባዬን ቃል አክባሪነት እያወቅሽ ያን ውሽማሽን እዚህ ቤት ባታመጭ ኖሮ ይሄ ሁሉ ማአት ይፈጠራል። ተይ አዲ በፈጠረሽ ተይ፣ ተይ። እኔን ልጄ እኔ ልፍራለህ። ደግሞ አባዬ ዝም ብሎ አንተ ፊት ስላወራ ነው እንጂ ያን ያህል የሚከብድ ነገር አይደለም። ቀላል ነው። ቀላል አይደለም። ቀላል ቢሆን ኖሮማ አባባ እንደዚህ አይጨነቁም ነበር። ባብዬ ሙት ቀላል ነው። እሱ ዝም ብሎ ስለሚያካብድ ብቻ ነው። ቆይሽ ማን ነው ሰይጣን ነች ያለኝ? በእናትህ ባቢ አታስጨንቀኝ። በቃ ዝም ብሎ ነገር ነው አልኩ አይደል እንዴ? እኔ ካንቺ መታመም ነው የሚያሳስበኝ። ወይ ጣጣይ ደግሞ ቤትሽ ይፈርሳል ብሎ አልነበር? እና ያለኝ እንደሆነስ እኔ እናንተ ስትጣሉ መጨነቅ አልፈልግም። አንጣላም ባብዬ፣ በእውነት እኔና አባቴ ተነጋግረን ችግሩን ሁሉ እንፈታለን እንጂ በፍጹም አንጣላም። ደግሞ ቤታችን ከፈረሰ እኮ ጎዳና ተዳዳሪ መሆኑ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ባቢ ምን አደረኩ? በእናትህ ምን አደረኩክ? አዎ ሁሉም ልጆችን እንደዚህ አይደል ጎዳና ተዳዳሪ የሚሆኑት? በቃ ባብዬ፣ መቼም ቢሆን አንተን ለዚህ ችግር የሚዳርግ ነገር አይፈጠርም። እኔና አባቴ ተነጋግረን ሁሉንም ነገር እንፈታዋለን። እሺ እሺ። ስለዚህ አንተ በማይሆን ነገር መጨነቅህን ትተህ ትምህርት ላይ ብቻ ነው ማተኮር ያለብህ። ተግባባን? ተግባብተን። በቃ አሁን ግን አባቴ እየመጣ ስለሆነ እንግባና ምግቡን አሙቀን እንጠብቀው።
ኧረ ጎበዝ እንዴ ተጫወቱ እንጂ እድሜ ለነዛ ኢትዮጵያዊ ወንድሞቻችን በሉና በላን ጠጣን ምንድነው ኩርፊያው ታዲያ አይጀማ እና እንደው ብንጠጣ ሲያችን ምስኪን ልጅ እነዛ አራጆች እጅ ላይ ጥለናት መተና የፈለገ ቢሆን ሰላም ይኖረናል እና ታዲያ የእናንተ ኩርፊያ እሷን ከሞት አይመልሳት ምንድን ልክ ነው እሱማ ልክ ነው ጀማል ደግሞ ሀዘን ሲፈጥር እንጂ መፍትሄ ሲሆን ታይቶ አይታወቅም እውነት ዘይነባ የባህሩ ሽታ አይሸትሽም የምን ባህር ነው ደግሞ የሊቢያው ነው የሚሰማኝ ነገር እኔ ግን የባህሩ ሽታ ብቻ አይደለም የአሶቹ ፉጨት ሁሉ ይሰማኛል ምንድነው አንተ እንደዚህ ቅብጥብጥ ያደረገ ባካንቲ ዝም በል ድሮውንም አንተ ጆሮ በክፋትና በተንኮል የተሞላ ስለሆነ ምንም ነገር ደግ ነገር አሰማ ማን ነው ግን አንተ እንደዚህ ያዞ ያለ አንተ ዝም ብለህ ለራሲ ባላ እጅ ገብተሃል ዝም ብለህ ምንድነው